አያችሁት ይሄን ቀይ ስር ለብቻ የሽምብራው ማሳ ሰላም ጓደኞች እንዴት ናችሁ? ዛሬ ማለት ነው ያለሁበትን ቦታ የገመተ ማለት ነው። እርግጥ ያጣየ ልጆች ታላችሁ ልታውቁት ትችላላችሁ። የ50 ብር ካርድ አስገባላችኋለሁ። የ50 ብር ካርድ አስገባላችኋለሁ ማለት ነው። ይሄን የገመተታለ በጣም ደስ ይላል። የምር እረኝነት ዛሬ ሄጄ እንዴት አባቱ እረኝነት ደስ እንደሚል ልነግራችሁ አልችልም። በጣም ደስ ይላል። በቃ ቅንጭለታችሁ ምናምን ፈታ ያረጋል። ባህር ደግሞ እዛ አለ። ኦ ማይ ጋድ የምርጭ ነው ወይ ነበረ እዚህ ተመጣ ቀልልል ላይ ብላችሁ እኔማ እንደው ከተማ አልፈልግም። ገጠር ገብቼ ከብቶ ማገድ ነው የምፈልገው። ስሙኝ አሁን ማለት ነው እሽምብሮ ጋር ነኝ። ይኸውላችሁ ይሄን ሽምብራ አያያዝ ተመልከቱት። ቀይ ስር ደግሞ ይኸውላችሁ እዚህ ጋር እሺም ቀይ ስር አላቅም እንዳትሉኝ አደራችሁ። ይሄ ቀይ ስሩ ደስ ይላል። በቆሎ ደግሞ ቀይ ስሩ ባል ዋው በጣም ደስ ይላል ማለት ነው። በጣም ደስ ይላል። በቆሎና ቀይ ስር ባንድ ላሳያችሁ። ይኸው በቆሎ ቀይ ስር ማነው ሽምብራ ማለት ነው። በጣም ደስ ይላል። ግብርትና እንደዚህ ነው። ያው ጥንቅር ወይ ይቀር የሽምብራው ማሳ የሚያው ዘፈን ደስ ይል ግን ሸቷ እናንተ ሸቷ ኑት ደግሞ በቆሎ ማለት ነው። ተዚህ ውስጥ በቆሎ ተዚህ ውስጥ ቆርጬላቸው እዛ ከምሬላቸዋለሁኝ እየሄድኩኝ ማለት ነው። የምር እረኝነት በጣም ደስ ይላል። ሽምብራ አለ፣ ቀይ ስር አለ። በህግም እንደምታዩት በጣም ደስ ይላል ማለት ነው። አሁን እየወጣን በቅብቅብ ላይ ነው የምንሄደው። ለመብላት ሩጫቸው ፍራታቸውን እየበሉ ነው። አሁን ለእያንዳንዳቸው ለየብቻ ላላርጋቸው ማለት ነው። እንዲጠግቡ ለየብቻ ወይኔ ሰንቡጡ ነው። ይሄማ ይዋጋል፣ የምር ይዋጋል። የምር ወንቡጡን ሁላ ነው ያለው። ወይው ሰንቡጡ ነው ያደረገው። የምር ደስ አይልም ወይ ወላሂ። ይሄ ሽምብራ ነው። ይሄ ሽምብራ ነው። አረም ወርሶታል። ይሄ ደግሞ በቆሎ ነው። ይሄ ደግሞ ተዘከለ ደግሞ ያለው መሰላችሁ ቀይ ስር ጠጋ ብዬ አሳያችኋለሁ። ቆላ ነው ደጋ ነው አገሩ ምን ሲር ነው ያለው። ቆላ ነው ደጋ ነው አገሩ ማነው ስሙ ሞሎ ነው አገሩ ሞሎ ነው። አላቀበትም እንጂ ዘፈን ነበረ። አይ ዘንድሮ ድምጤ ደግሞ ያምራል አይደል? በጣም የሚያምረው ድምጤ።